በአረመኔው በንጉሥ ዲዮቅልጥያኖስ ዘመን በሮም ግዛት የሚገኙ ክርስቲያኖች ሁሉ ዕጣ ፈንታቸው መገደልና መሳደድም ሆነ። በግምት ለ20 ዓመታት አካባቢ በዘለቀው የዲዮቅልጥያኖስ ዘመን በታላቋ ሮም የሚገኙ ክርስቲያኖች ሁሉ ተሳደዱ፣ ተገደሉ፣ ተሰቃዩ። ውድ ተመልካቾች የአረመኔውን የንጉሥ ዲዮቅልጥያኖስን ታሪክ ባለፈው ዝግጅት ያቀረብኩላችሁ ሲሆን መከታተል ለምትፈልጉ ደግሞ የመጀመሪያ ኮሜንት መስጫ ሳጥን ላይ ያስቀመጥኩላችሁ መሆኑን ለመግለጽ እወዳለሁ። ሮም በንጉሥ ቆስጠንጢኖስ ዘመን ክርስትናን መንግስታዊ እምነት አድርጋ ከመቀበሏ በፊት በእርግጥ ክርስትና በሮም ግዛት ሁሉ ይሳደድ፣ ተከታዮቹም ይገደሉ ነበር። በዘመኑ የተነሱ የሮማ ነገስታት እምነትን በግድያ ውስጥ እንደሚጸና ልብ ያላሉት ገዢዎች ክርስትናን ለማጥፋት የሴራ ህጎችን እንዲሁም ደግሞ የግድያ ዘመቻዎችን በተደጋጋሚ በማድረግ የሚታወቁ ነበር። ኔሮ የተባለው የሮም ንጉስ የክርስቲያኖቹን አካል እንደ ሰም እያቀለጠ በሮም የሚገኙ ክርስቲያኖችን እያሳደደ ሙዚቃ ይሰማ የነበረ አረመኔ ንጉስ ነበርም ይባላል። አስቀድመን እንደነገርናችሁ በንጉሥ ቆስጠንጢኖስ ዘመን ሮም የክርስትና እምነትን መንግስታዊ ሃይማኖት አድርጋ ተቀብላለች። ከንጉሥ ቆስጠንጢኖስ ዘመን በፊት በነበሩት የሮም ነገስታት ዘመን ግን ክርስትና ፈጽሞ የስደትና የመከራ ዘመን ያሳለፈበት ጊዜ ነበረ። እነዚህ በዘመናት የተፈራረቁ የሮም ነገስታት ያደረሱት ግፍ ግን ፈጽሞ ከንጉሥ ዲዮቅልጥያኖስ ግፍ ጋር የሚስተካከልም አልነበረም፣ ሊስተካከልም አይቻልም። ንጉሥ ዲዮቅልጥያኖስ ቤተክርስቲያን የስደትና የመከራ ዘመን ብላ የምትጠራውን ጥቁር አሻራ ያሳለፈ ግለሰብ ነበር። ይሁንና የንጉሥ ዲዮቅልጥያኖስ ፈጽሞ ጨካኝነትና ፈጽሞ አምባገነንነት ያንገሸገሸው ልዑል ከወደ ፍልስጤም ልዳ ተገኘ። ይህ ልዑልም ሰማዕቱ ቅዱስ ጊዮርጊስ ነበር። ሰማዕቱ ቅዱስ ጊዮርጊስ ልዑል አልጋ ወራሽ መሆኑ ያላሳሳተው ንጉሥ ዲዮቅልጥያኖስ የሰጠው ከፍተኛ ወታደራዊ ማዕረግ ስጋዊ ፍላጎቱን ያላሸነፈው የልዳው ፀሐይ ቅዱስ ጊዮርጊስ በዲዮቅልጥያኖስ የሚደረገውን ግፍና የክርስትናን መሳደድ በአምላክ ብርታት ተሰጥቶት በሮም ግዛት ለሚሳደዱ ክርስቲያኖች ሁሉ ሰማዕትነት ለመሆን ራሱን ለንጉሥ ዲዮቅልጥያኖስ አሳልፎ ሰጠ። ሰማዕቱ ቅዱስ ጊዮርጊስ በአሁኗ ቱርክ ካፓዶኪያ በምትባል ቦታ እንደተወለደ የታሪክ ድርሳናት ያስረዳሉ። ቅዱስ ጊዮርጊስ ወላጆቹ የክርስቲያን መኳንንት እንደነበሩ ታሪክ ያስረዳል። የክርስትና እምነትና አስተምሮን በልጅነቱ ተምሮ ያደገ እንደነበረም ይነገራል። የቅዱስ ጊዮርጊስ ወላጅ አባት በእምነታቸው ቀናኢ የነበሩና ለእምነታቸው መስዋዕትነት የከፈሉ ጠንካራ ክርስቲያን እንደነበሩ የታሪክ ድርሳናት ያስረዳሉ። አባቱ በልጅነቱ ያጣው ቅዱስ ጊዮርጊስ ከእናቱ ጋር በክርስቲያናዊ ትምህርትና አስተዳደግ አደገ። ሰማዕቱ ቅዱስ ጊዮርጊስ አባቱ አንስታቴዎስ ሲባል እናቱ ደግሞ ቴዎክስታ ትባላለች። አባቱ የካፓዶኪያ ገዢ የነበረ ሲሆን እናቱ ደግሞ ከልዳ ፍልስጤም እንደነበሩ ይነገራል። የቅዱስ ጊዮርጊስ ቤተሰቦች ፈጽሞ ደግና ለእምነታቸው ያደሩ ደጋግ ቤተሰቦች ነበሩም ይባላል። የቅዱስ ጊዮርጊስ አባት አንስታቴዎስ በጊዜው በነበሩ ነገስታት ፊት የክርስቶስን አዳኝነት በመመስከሩ ሰማዕትነትን የተቀበለ ቅዱስ ሰው ነበር። የሰማዕቱ ቅዱስ ጊዮርጊስ አባት ሰማዕትነትን ሲቀበሉ ቅዱስ ጊዮርጊስ ዕድሜው ከ10 እስከ 14 ይገመትም ነበር። ቅዱስ ጊዮርጊስ አባት አንስታቴዎስ በጊዜው በነበሩ ገዢዎች ሰማዕትነትን ከተቀበሉና በክብር ካረፉ በኋላ እናቱ ቴዎስታ ቅዱስ ጊዮርጊስን ይዛ ወደ ትውልድ ቦታዋ ልዳ ፍልስጤምም ተመለሰች። ቅዱስ ጊዮርጊስም ከእናቱ ጋር የክርስትና ትምህርትን እያጠና አደገ። ገና በልጅነቱ የሮም ጦርን በውትድርናም ተቀላቀለ። ጀግና ተዋጊም ሆነ። ይህ ጀግና ተዋጊነትም የወታደር ማዕረግ እያሰጠው ቅዱስ ጊዮርጊስ ከፍተኛ የሚባል የጦር መኮንንም ለመሆን በቃ። ቅዱስ ጊዮርጊስ ጀግና ተዋጊ ነበር። ለዚህ ጀግና ተዋጊነቱ ምስክርነትም የዘመኑ ገዢ ንጉሥ ዲዮቅልጥያኖስ ማዕረግን ሰጥቶታል። በኋላ ግን ንጉሥ ዲዮቅልጥያኖስ በክፉዎቹ ምክርና ተንኮል ተታሎ ክርስቲያኖችን ማሳደድ፣ መግደልና መጨፍጨፍም ጀመረ። የንጉሥ ዲዮቅልጥያኖስ ግፍ ግን በዚህ ብቻ አያበቃም። ንጉሥ ዲዮቅልጥያኖስ ሁሉም የሮማ ወታደሮች
ለሮም አማልክት እንዲሰግዱ አዘዘ። ነገር ግን ሰማዕቱ ቅዱስ ጊዮርጊስ እኔ ክርስቲያን ነኝ፣ የምሰግደውም ለፈጠረኝ ለኢየሱስ ክርስቶስ ብቻ ነው አለ። ይህም ንጉሥ ዲዮቅልጥያኖስን አበሳጨው። ነገር ግን ንጉሥ ዲዮቅልጥያኖስ ቅዱስ ጊዮርጊስን በነበረው ጀግንነት፣ ትዕግስትና ወታደራዊ ጥበብ ይወደው ስለነበረ መክሮ በክብርና በሀብትና በማዕረግ በማሳደግ በዚህም አታሎ ለጣዖታት እንዲሰግድ ሊያደርገው ሞከረ። ሰማዕቱ ቅዱስ ጊዮርጊስ ግን ፈጽሞ እምነቱ ካለት የተነከረ ነበርና ለንጉሱ ብልጭልጭ ሽልማቶች እጅ ሊሰጥ አልፈለገም። ይህ የሰማዕቱ ቅዱስ ጊዮርጊስ እምነት ቅናተኛውንና ፈሪውን እንዲሁም ደግሞ አረመኔውን ዲዮቅልጥያኖስን ይበልጥ ያበሳጨውም ጀመረ። ከዚህ በኋላም ሰማዕቱ ቅዱስ ጊዮርጊስ በርካታ መከራዎችን አሳለፈ። ለ7 ዓመታትም በንጉሥ ዲዮቅልጥያኖስ መከራ ተቀበለ። ፈጽሞ ግን ከእምነቱ አልሸሸም ነበረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጊዮርጊስ የሚለውን ትርጉም በድርሳናቶቿ ኮከበ ብሩህ፣ ሐረገ ወይን፣ ፀሐይ በማለት ትተረጉማለች። ቅዱስ ጊዮርጊስ ቃሉ ከግሪክ እንደመጣ ሲነገር ትርጉሙም መሬትን የሚያርስ ወይም ደግሞ ገበሬ ማለት እንደሆነ ይስማሙበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ጊዮርጊስ ማለት በእግዚአብሔር ሥራ የሚደክም እምነትን የሚያበቅል የመንፈሳዊ መሬት ሰራተኛ ስትል ስያሜ ትሰጠዋለች። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ የቅዱሳን መጻሕፍት ትምህርትን እንዲሁም ደግሞ የሌሎችን የጥበብ ትምህርቶች ሁሉ አጠናቀቀ። ቅዱስ ጊዮርጊስ ፈረስ ግልቢያ፣ አውሬ ማደን፣ ቀስት መወርወርም ተማረ። በሰራው ሁሉ ብርቱ ሰው፣ ጀግና ወታደርም ለመሆን በቃ። በጀግንነቱም ተወዳዳሪም አልነበረውም። በጦር ሜዳ ጠላቶቹን ሁሉ ይቀጣቸውና ይበቀላቸውም ነበር። አስቀድሜ እንደነገርኳችሁ የቅዱስ ጊዮርጊስ አባት ቅዱስ አንስጣቴዎስ ቅዱስ ጊዮርጊስ ገና ልጅ እያለ ሰማዕትነትን ስለተቀበለ ቅዱስ ጊዮርጊስም ከሌላ ደግ መስፍን ጋር አደገ። በኋላም 20 ዓመት ሲሞላው መስፍኑ የ15 ዓመት ልጁን ሊያጋባውና የመንግስቱ ወራሽ ሊያደርገው ይፈልግ ነበር። ነገር ግን መስፍኑ በድንገት ሕይወቱ ስላለፈ ሐሳቡ ሳይሳካለትም ይቀራል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ከሆነ ቅዱስ ጊዮርጊስ ጌታችን መድኃኒታችን አስቀድሞ ለሰማዕትነት የመረጠው ሰው ስለነበረ ለዚህም በጌታ ፈቃድ መስፍኑ ያሰበው ጋብቻ ሳይሳካም ቀርቷል። ሰማዕቱ ቅዱስ ጊዮርጊስ ዕድሜው 20 ዓመት በሞላው ጊዜ የአባቱ ሹመት ለመቀበል ወደ ንጉሥ ዲዮቅልጥያኖስ ዘንድ ሄደ። ነገር ግን በዚያን ጊዜ ንጉሱ ሁሉ ጣዖት እንዲያመልክ፣ ክርስቲያናት እንዲሳደዱ የሚደረግበት ዘመን ነበር። በዚህም ምክንያት ሰማዕቱ ቅዱስ ጊዮርጊስ እጅግ በማዘኑ ገንዘቡንና ለንጉሱ እጅ መንሻ ይዞት የነበረውን ስጦታ በሙሉ ለድሆችም ሰጣቸው። እዚህ ላይ ሌሎች የታሪክ ድርሳናት ቅዱስ ጊዮርጊስ ሰማዕትነትን የተቀበለው ሁሉም የሮማ ወታደሮች ለአማልክት እንዲሰግዱ ሲታዘዙ እሱ አምላኬ ኢየሱስ ክርስቶስ ነው በማለቱ ነው ሲሉ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ቅዱስ ጊዮርጊስ የአባቱን አልጋ ወራሽነት ለመቀበል ወደ ንጉሥ ዲዮቅልጥያኖስ ዘንድ ሲሄድ ንጉሱ ክርስቲያኖችን ሲያሰቃይ በማየቱ እንደሆነ ድርሳናቶቿ ይነገራሉ። ቅዱስ ጊዮርጊስም በንጉሥ ዲዮቅልጥያኖስ ፊት ጌታችንን የመድኃኒታችንን የኢየሱስ ክርስቶስን አምላክነት መሰከረ። ንጉሥ ዲዮቅልጥያኖስ ግን ቅዱስ ጊዮርጊስን ሊያታልለው በሀብትና በዝና ሊያታልለው ሞከረ። ኢየሱስ ክርስቶስን ትተህ ለጣዖታት ብትሰግድ በ10 ግዛቶች ላይ አስተዳዳሪ አደርግሃለሁ አለው። ቅዱስ ጊዮርጊስ ግን እምነቱ የጠነከረ ለአምላኩ ለጌታችን መድኃኒታችን ኢየሱስ ክርስቶስ ያለው መታመንም ጠንካራ ነበርና ለንጉሥ ዲዮቅልጥያኖስ ምድራዊ ሀብት፣ ምድራዊ ክብር እና ዝና እጁን ሊሰጥ አልወደደም። ሰማዕቱ ቅዱስ ጊዮርጊስ በምድራዊ ሀብትና ዝና ማሸነፍ ያቃተው ንጉሥ ዲዮቅልጥያኖስም ቅዱስ ጊዮርጊስን ማሰቃየትም ጀመረ። ሰማዕቱ ቅዱስ ጊዮርጊስም ለ7 ዓመታት በጨካኙ ንጉሥ ዲዮቅልጥያኖስ እጅ ተሰቃየ። ስጋው በስጋ መፍጫ ማሽን ተፈጭቶ በተራራ ሁሉ ተበተነ። የሾህ ጫማ ተጫምቶ እንዲራመድም ተደረገ። አንጀት የሚበጣጥስ መርዝም ተሰጠው። ሰማዕቱ ቅዱስ ጊዮርጊስ ግን መንፈሳዊ ተጋድሎውን ጨርሶ በክብር ሰማዕት እስኪሆን ድረስ በንጉሥ ዲዮቅልጥያኖስ እጅ ብዙ መከራ እና ስቃይንም ተቀበለ። የቤሩት ሰዎች ለእግዚአብሔር የማይገዙ ሰዎች ነበሩ፣ በእግዚአብሔርም አያምኑም ነበር። ሰዎችም ዘንዶን የሚያመልኩ ለዘንዶም ሴት ልጆቻቸውን የሚገብሩ ነበሩ ይባላል። ከብዙ ዘመን በኋላ የአገሪቱ ሴት ልጆች ካለቁ በኋላ የአገሪቱ ገዢ ሴት ልጅ ብሩክታይት ለዘንዶ
ምግብ ትሆን ዘንድ በጫካ አስረው አስቀመጧት። ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ ብሩክታይት በጫካ ውስጥ ታስራ ስታለቅስም አገኛት። ቅዱስ ጊዮርጊስም ከዚህ ምን ትሰሪያለሽ አላት። የንጉሱ ልጅ ብሩክታይትም ለዘንዶው እንደተሰጠች ነገረችው። ሰማዕቱ ቅዱስ ጊዮርጊስም ዘንዶው እስኪመጣ ጠብቆ ዘንዶውንም ገደለው። ሬሳውንም እየጎተተ ወደ ከተማ ገባ። ነገር ግን አስቀድመው ዘንዶውን አምላክ አድርገው ተቀብለውት የነበሩ የከተማዋና የአገሬው ሰዎች ቅዱስ ጊዮርጊስን ይፈሩትና ይሸሹትም ጀመር። ቅዱስ ጊዮርጊስ ግን ሙሉ የሀገሪቱን ሰዎች ከስራት ነፃ ወጣቸው። ሰማዕቱ ቅዱስ ጊዮርጊስ ለ7 ዓመታት በንጉስ ዲዮቅልጥያኖስ በየቀኑ የተለያዩ መከራዎችና ስቃዮችን ተቀብሏል። ከነዚህ መካከል አስከፊዎቹ ቅዱስ ጊዮርጊስ በመጋዝ እንዲሰነጠቅ በዲዮቅልጥያኖስ ትእዛዝ ተሰጥቶ ነበር። ነገር ግን ቅዱስ ጊዮርጊስ በእግዚአብሔር ኃይል ተመልሶ መዳንም ቻለ። በውስጡ የጋለና የሚዋጋ ብረት ያለው ጫማ እንዲለብስና እንዲሮጥና እንዲራመድም ተደርጓል። ሰማዕቱ ቅዱስ ጊዮርጊስ ስለታም ቢላዎች ያሉበት መንኮራኩር ላይ ተጥሎ ስጋው እንዲቆራረጥም ተደርጓል። ሰማዕቱ ቅዱስ ጊዮርጊስ ለ3 ቀናት በሚፋጅ ኖራም ተጥሎ ነበር። ነገር ግን ምንም ሳይሆን ቅዱስ ጊዮርጊስ በአምላክ ቸርነትና ምሕረት ምንም ሳይሆንም ወጥቷል። አትናቴዎስ የሚባል ጠንቋይ እጅግ ኃይለኛ መርስ እንዲጠጣ ቢያደርገውም ቅዱስ ጊዮርጊስ ግን በአምላክ ቸርነትና ታምር ከመርዙም መትረፍም ችሏል። ሰማዕቱ ቅዱስ ጊዮርጊስ ለ7 ዓመታት ለእምነቱም ተጋድሎ አደረገ። ለ3 ጊዜም ሞትን ድል አድርጎ ተነሳ። በመጨረሻም ሚያዝያ 23 ቀን አንገቱን በሰይፍ በመቆረጥ ሰማዕትነትን ተቀበለ። ዘመኑም በ303 ዓመተ ምህረት ነበረ። ቅዱስ ጊዮርጊስም በአምላክ ዘንድ የተከበረ ሰማዕትነትን ተቀበለ። ሰማዕቱ ቅዱስ ጊዮርጊስ ለ7 ዓመታት በዲዮቅልጥያኖስ ግፍን በሚቀበልባት ዘመን በአምላክ ታምር የተለያዩ ታምራቶችንም አደረገ። ነገር ግን የንጉስ ዲዮቅልጥያኖስም ሆነ የሌሎች የሮም ነገስታት ደንዳና ልብ ሊሸነፍም አልቻለም።